ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢትዮጵያ የሕግ የበላይነት ምዘና አምና ከነበረችበት ዝቅ አለች። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያሰጧት ጥያቄ ማቅረቧን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢዜማ ብልጽግና ፓርቲ የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ከሰሰ። በድሬዳዋ ከተማና በሶማሌ ክልል ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አመራርና አባላት መገደላቸው ተገለጸ። ሰባተኛው ሀገራዊ ምርጫ ይካሄዳል፣ ተፎካካሪ ፓርቲዎች ጠንከር ብላችሁ ወደ ምርጫ ግቡ ሲሉ ጠቅላይ ሚኒስትሩ አስታወቁ። ኢትዮጵያ በሕግ የበላይነት ምዘና አምና ከነበረችበት ዝቅ ብላለች። የአምባገነንነት አዝማሚያ እየተባባሱ መምጣታቸውን ሪፖርት አስጠንቅቋል። የዓለም አቀፍ የፍትህ ፕሮጀክት ባወጣው የ2025 የሕግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገራት መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የሕግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ብሏል። ሪፖርቱ የሀገሪቱ ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለ5 ተከታይ ዓመታት ተቋማት እየደከሙ የሲቪል ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃ በዓለም አቀፍ ደረጃ የሕግ የበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይተዋል። የአምባገነንነት ዝንባሌ መስፋፋት በዓለም አቀፍ ደረጃ የሕግ የበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው ዓለም ቁጥጥርና ሚዛናዊነት መዳከሙና የዳኝነት ነጻነት መሸርሸሩን አመላካች ነው ብሏል። ኢትዮጵያ የቀይ ባህር ጉዳይን በተመለከተ ለአሜሪካ፣ ለቻይና፣ ለሩሲያና ለበርካታ ሀገራት እንዲያሸማግሏትና መፍትሄ እንዲያመጡ ጥያቄ ማቅረቧን ጠቅላይ ሚኒስትሩ ተናገሩ። በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱ ማንም እንደማያስቆማት አስጠንቅቀዋል። አብይን ይህን ያሉት ማክሰኞ ጥቅምት 18 2018 በሕዝብ ተወካዮች ምክር ቤት በአካል ተገኝተው ከፓርላማ አባላት ለቀረበላቸው ጥያቄዎች በሰጡት ምላሽ ላይ ነው። ጠቅላይ ሚኒስትሩ ከቀይ ባህርና ከባህር ጋር በተያያዙ ለተነሱላቸው ጥያቄ ምላሽ መስጠት የጀመሩት የብሔራዊ ጥቅም ጉዳይን በማንሳት ነው። ኢትዮጵያ ብሔራዊ ጥቅሟን በሚመለከት ኢርትዓዊ፣ ኢፍትሐዊና የበደል የመጨረሻውን በደል የተፈጸመባት ሀገር መሆኗን በማብራሪያቸው ላይ ጠቁመዋል። ይህ ጉዳይ ለመናገር ክልከላ ሊደረግባት እንደማይገባ ያሳሰቡት ጠቅላይ ሚኒስትሩ ኢፍትሐዊ፣ ኢርትዓዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችል አስገንዝበዋል። ጦርነት የለም ማለት የተኩስ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ አብይ አህመድ አክለዋል። ኢትዮጵያ በቀይ ባህር ላይ ያላት ጥያቄ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብለን እናምናለን ያሉት ጠቅላይ ሚኒስትሩ ይህ ጉዳይ ከውጊያ ይልቅ በህጋዊ መንገድና በንግግር ሊፈታ ይችላል የሚለውን አቋማቸውን በማብራሪያቸው ደጋግመው አንጸባርቀዋል። ኢዜማ ብልጽግና የመንግስት ሰራተኞችን በግዳጅ ወደ ፓርቲ አባልነት እያስገባ ነው ሲል ከሰሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው ብልጽግና ፓርቲ የመንግስት ሰራተኞችን ያለ ፍላጎታቸው በተለያዩ ጫናዎች አማካኝነት የፓርቲ አባል እንዲሆኑ እያስገደደ ነው ሲል ከሷል። ፓርቲው ባወጣው መግለጫ ገዢው ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸው መገናኛ ብዙሃንን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፓርቲ ሲል ስብሰባን ጨምሮ ሌሎች የፓርቲ ስራዎች በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለውን መርህ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞች ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገናኛቸውን መረጃዎችን ያሳያሉ። ኢዜማ ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑ የመንግስት ኃላፊነት የተሰጣቸው የፓርቲ አመራሮች ስልጣንን ያለአግባብ እንዲጠቀሙ እንደሆነ ያሳያልን ብሏል። በተጨማሪም የፓርቲው ተግባር በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን ህገ መንግስትና ሌሎች ሀገራት የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅና ለህግ የበላይነት ያለው ምልከታ ጥያቄ ውስጥ የሚከት ነው ሲል ፓርቲው በመግለጫው አክሏል። አክሎም የመንግስት ሰራተኞች ያለ ፍላጎታቸው የፓርቲ አባል ማድረግ በህገ መንግስቱ አንቀጽ 31 የተደነገገውን የመደራጀት መብት በሚጥስ መልኩ ሰራተኞች የትኛውም የፖለቲካ ድርጅት ውስጥ የመሳተፍና ገለልተኛ ሆኖ የመቆየት መብት የሚጋፋ ነው።
የመንግስት ሰራተኞች ያለ ፍላጎታቸው የፓርቲ አባል ማድረግ በሰራተኞች ላይ እየደረሰ ያለው ጫና፣ የመደራጀት መብት አንቀጽ 31፣ በነጻነት ሀሳብን የመግለጽ መብት አንቀጽ 29 እና በህግ ፊት የእኩልነት መብት አንቀጽ 25ን የሚጥስ ሲል ገልጿል። ሰራተኞች በፓርቲ አባልነት አለመሆን ምክንያት ከስራ የመባረርና የስራ ዕድል የማጣት ስጋት ውስጥ እየገቡ ነው ያለው ኢዜማ ይህ ድርጊት ሀገሪቱ የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን የሚጨፈልቅ መሆኑን አጽንኦት ሰጥተዋል። ኢዜማ ይህንን ድርጊት እንዲያወግዙ ለሰብአዊ መብት ኮሚሽን፣ ለህዝብ እንባ ጠባቂ ተቋምና ለሲቪል ማህበራት ጥሪ አቅርበዋል። በመጨረሻም ኢዜማ ለብልጽግና ፓርቲ ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመግለጽ መንግስታዊ መዋቅርን ለፓርቲ ጥቅም የማዋል ተግባር በአስቸኳይ እንዲቆም ሲል አሳስቧል። በድሬዳዋ ከተማ አስተዳደርና በሶማሌ ክልል ሲንቀሳቀስ የነበረው የኦሮሞ ነጻነት ሰራዊት ቡድን አመራርና አባላት የነበሩ 43 ግለሰቦች መገደላቸውን እንዲሁም ሌሎች የተማረኩና እጅ የሰጡ የምስራቅ ኢትዮጵያ ጥምር የጸጥታ ግብረ ኃይል አስታወቀ። የታጣቂ ቡድኑ ኃይል በአካባቢው በተንቀሳቀሰበት ወቅት 2 የፖሊስ አባላትን ጨምሮ መግደሉን እንዲሁም ዘመቻው ሲካሄድ የህይወት መስዋዕትነት የከፈሉ የጸጥታ ኃይል አባላትም እንዳሉ ተገልጿል። መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ክንፍ ላይ ተወስዷል የተባለው እርምጃ በተመለከተ ዝርዝር መረጃዎች ይፋ የተደረጉት የድሬዳዋ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር አለሙ መገራ ጥቅምት 17 2018 በሰጡት መግለጫ ነው። የፖሊስ ኮሚሽነሩ እንደሚናገሩት ከአጎራባች ኦሮሚያ ክልል ከምዕራብ ሐረርጌ በተለይም ከአንጫር ዲንዳር አካባቢ የተነሱ የኦሮሞ ነጻነት ሰራዊት አባላት ወደ ድሬዳዋ ከተማ አስተዳደር የገቡት ከአንድ ወር በፊት መስከረም 19 ቀን ነው ብለዋል። ወደ ከተማ አስተዳደሩ የተንቀሳቀሰው የታጣቂ ቡድኑ ክንፍ አባላት ብዛት ከ70 እስከ 80 መሆኑ እንደተደረሰበት አስረድተዋል። እንደ ኮሚሽነር አለሙ ገለጻ ታጣቂ ቡድኑ የምስራቅ ኢትዮጵያ አጎራባች የሆኑትን የኦሮሚያ፣ የሶማሌና ድሬዳዋ አዋሳኝ ስፍራዎችን የመሸሸግ እቅድ ነበረው። ኮሚሽነሩ ቡድኑ በተለያዩ የአካባቢ ማህበረሰብ ኢኮኖሚና ኢንዱስትሪ ተቋማት ላይ የሽብር ጥቃቶችን የመፈጸም እቅድ እንደነበረውም በማንሳት ከሰዋል። 7ኛው ሀገራዊ ምርጫ ይካሄዳል፣ ተፎካካሪ ፓርቲዎች ጠንከር ብላችሁ ወደ ስራ ግቡ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። 7ኛው ሀገራዊ ምርጫን ለማከናወን መንግስት በቂ አቅምና ዝግጁነት አለው፣ ስለዚህም ይካሄዳል። ተፎካካሪ ፓርቲዎች ጠንከር ብላችሁ ወደ ምርጫ ግቡ ሲሉ ጠቅላይ ሚኒስትሩ አሳውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ በተያያዘው ዓመት ለማካሄድ ልዩ ልዩ የቅድመ ምርጫ ተግባራትን እያከናወነ ይገኛል። ከዚህም መካከል ቦርዱ ጥቅምት 10 2018 ዓ.ም የ7ኛው ጠቅላላ ምርጫ ረቂቅ የጊዜ ሰሌዳን በማስመልከት የፖለቲካ ፓርቲ አመራሮችና ተወካዮች ጋር ምክክር ማድረጉ ይታወሳል። 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ 7ኛው ሀገራዊ ምርጫ ይካሄዳል ሲሉ ማረጋገጫ ሰጥተዋል። ጠቅላይ ሚኒስትሩ በጥቂት አካባቢዎች የሚረበሹ ጥቂት ሽፍታዎች አሉ፣ ምርጫ አይካሄድም፣ ኤርትራ ምርጫ አይደረግም ብላለች፣ ምርጫ አይደረግም ብለው የሚያስቡ ሰዎች አሉ ሲሉ ተናግረዋል። ነገር ግን ምርጫ ይደረጋል፣ እንዲሁም መንግስት ምርጫን ለማድረግ በቂ አቅም አለው ሲሉ ምርጫ አይደረግም በሚል ለሚነሱ ሀሳቦች ትክክል አለመሆናቸውን ገልጸዋል። ሀሳብ አለኝ የሚል አካል ከምርጫ ጋር መሳተፍ ይችላል ያሉም ሲሆን ምርጫውን ከባለፈው የሚሻል እንደሚሆን ተናግረዋል። ምርጫ አይደረግም በሚል እሳቤ ህጋዊ መንግስት የለም በማለት የሽግግር መንግስት እናቋቁማለን ብለው የሚያስቡ አካላት መኖራቸውንም ገልጸዋል።